ፈቀው ወረቀቱን ሳይከፍት እዚያ የዘለቀው ቦታው እንደደረሰ ከፍቶ ሸለቀቀው መልእክቱም ምለውን አንብቦ አወቀው ቁረይሾችን ይዘህ ሸቀጣቸውን ነጥቀ አሉት ተጠንቅቀ ፈጸመው ጉዳዩን ወሐደው ወላ ሸሪከ ለሁ ቅኝትና ገዝዋ በተከታተለ በዚህ ጉዞ አብደላህ ግን ተወነጀለ ጦርነት መዋጋት በተከለከለ በረጀብ ወር ነበር አንድን ሰው ገደለ አምር ብን አልሐድረሚ ስሙ የተባለ ሁሉም ተቃወሙት ካሳውም ተከፈለ አብደላህ ለጥቂት ጊዜ ተገለለ ላኪን ቁርአን መጥቶ እሱን ገላገለው በኋላ ደስ አለው በተፈጸመው ወሕደው ወላ ሸሪከ ለሁ ተቃውሞት ነበር ነቢዩም ሰሃቦቹም በረጀብ ወር ሰውን ለምን ገደላቸው ሰውን እንድትገሉን ያላዘዝኳቸው ንብረታቸውን ብቻ ማምጣት ነው ነጥቃቸው የተከበረ ወር መሆኑ ያወቃቸው በዚህ ጊዜ ቁርአን የተላከላቸው يسألونك عن الشهر ከተጠየቃቸው الفتنة أشد من القتل በላቸው ወንጀለኞች ናቸው ሲያንሳቸው ነው ወሕደው ወላ ሸሪከ ለሁ ሰዎችን ከአላህ መንገድ ማሰናከል ዳዋም ማደናቀፍ ሐቅም ማስተባበል በአላህ መካድና ማሻረክም በደል ከመስጂድ አልሐራም ሰዎችን መከልከል በአላህ ያመኑ ሙእሚኖችን መግደል የተከበረ ወር ከተባለ ወንጀል የሙሽሪኮች በደል ከዚህ በላይ ነው ወሕደው ላ ሸሪከ ለሁ ቀጣዩ ዘመቻ ገዝወቱ ዑሸይራ ሰሪያ ተልእኮ ጁማዓተል አኺራ በቁረይሾች ምንም ሳይደርስ ክሳራ ለስምንት ጊዜያት ያረጉት ሙከራ ያመልጧቸው ነበር ነጋዴው ስራራ የአላህ ቀጠሮ ደርሷል ቢሻራ ሁለቱንም ጭፍራ ሊያገናኛቸው ወሕደው ወላ ሸሪከ ለሁ የሙስሊሞች ንብረት መካ የተቀማ ለመበቀል ነበር ሁሉም የተስማማ አቡ ሱፊያን ወደ ሻም መሄዱ ተሰማ መረጃ ደርሷቸው ላበልቃስማ ዝግጅት ጀመሩ ወደ በድረው ድማ ጥሩ አጋጣሚ ያገኘን ዛሬማ ንብረታችንማ ማስመለሰው ነው ወሕደው ወላ ሸሪከ ለሁ ነቢያችን ጋር እንደደረሰ ኸበሩ ከሙእሚኖቹ ጋር ዝግጅት ጀመሩ እያከፋፈሉ እንዲሆን ለአመራሩ እያነሷሷቸው እያደፋፈሩ አጠቃላይ አዛዥ ራሳቸው ነበሩ ተሾም ያመራሩ በየክፍልፋው ወሕደው ወላ ሸሪከ ለሁ ለሙሳብ ተሰጠ የአንድነት ባንዲራ ነቢዩ ከፈሉ ጦሩን በሁለት ጭፍራ የሙሃጅሮች አርማ አልይል ሐይደራ ሰዓድ ብን ሙዓዝን ለአንሳሮች አውራ ተደርጎ ተሾመ ሁሉም በየስፍራ ዙበይርና ሚቅዳድ ቀኝና በግራ ቀይስ ብን አቢ ሳሳ ለደጀን ተመርተው ወሕደው ወላ ሸሪከ ለሁ 313 ሰሃቦች ተዘጋጁ በአላህ መልእክተኛ እየተደራጁ ኡዚነ ሊለዚነ ሲሰሙ አዋጁን በነቢዩ አመራር እንደተቀናጁ ሙሃጅሮች ከአንሳሮች እንደተወዳጁ ሙሽሪኮች ጋር ሊፋጁ ንብረታቸውን ጠልፈው ወሕደው ወላ ሸሪከ ለሁ 86 ሰው ሙሃጅሮች ናቸው ከአንሳሮች 61 በኒ አውስ ናቸው 170 ኸዝረጅ ብዛታቸው ይህ ሁሉ ሰው ሁለት ነበር ፈረሳቸው 70 የሚደርስ ግመሎች አሏቸው ዱዓና ዒባዳ ነበረ ስንቃቸው ወቅቱ ረመዳን ነው ባዶ ነው አንጀታቸው ረሕማኑ ረድቷቸው ተጀመረ ጉዞው ወሕደው ወላ ሸሪከ ለሁ በአካባቢው ሙሽሪክ ስጋት ነገሰበት ኡዚነ ሊለዚነ የተፈቀደበት ታሪኩ ስታወስ የበድር ጦርነት ታስቦ ታቅዶ አይደለም በድንገት ከሻም በሚመጣ በአቡ ሱፊያን ክፍለት በያነ 50,000 ድርሃም በሚገመት ሄዱ ሊይዙበት ንብረቱን ነጥቀው ወሕደው ወላ ሸሪከ ለሁ
አቡ ሱፊያን ከሻም እየተመለሰ በራውን አቋርጠው እየገሰገሰ የሱ ሁኔታ ነቢያችን ጋር ደረሰ። አሉ አቡ ሱፊያን መንገድ አጋመሰ። ወደ በድር ሜዳ ሊቃረብ ደረሰ። እሱም ሸክኳል በሰላ እያሰሰ የመንገድ ሁኔታ ከጆሮው ደረሰ። በጣም ደነገጠ፣ ሞቱ ፈሰሰ። ጉዞውን ቀለበሰ አህዋሉን ፈርተው ወሕደው ወላ ሸሪከ ለሁ። መንገድ መከበቡን ሰምተው ነበር ለካ። በፍጥነት ሰው ቀጥረው ላከ ወደ መካ። ቶሎ ድረሱልን ተቀማን በጫካ። ንብረት ብቻ ሳይሆን ክብራቸውም ተነካ። ይድረሱልን ጥሪ ልኮ እንዳበቃ ሀብቱን አስመልጠው ሙራዱ እንዲሳካ ጉዞውን አስነካ። መንገድ ቀይረው ወሕደው ወላ ሸሪከ ለሁ። ፈጣን ነው አቡ ሱፊያን አቅጣጫውን ኸጠጠ። ስጋት ተጭኖበት በፍርሃት ቀለጠ። አደጋ በሱ ላይ እንደተጋረጠ ያለ ረፍት ሌቀም መጓዙን መረጠ። ወደ ኋላ ዞሮ አገር አቋረጠ። ወደ ባህር አልአሕመር አቅጣጫውን ለወጠ። ሄደ አመለጠ። መንገድ አሳብረው ወሕደው ወላ ሸሪከ ለሁ። የአቡ ሱፊያን መካ የተላከ ሰው ዱምዱም እብኑ አምር የተባለ ነው። ደረሰና መካ ሌት ቀን ገስግሰው ያደጋ ምልክት ልብሱን ቀልብሰው ቀዳዳው ገልብጦ አዙረው ለብሰው መልእክቱን ለመካ ሰዎች አድርሰው በጩኸት በእርታ አዙሮ ቀስቅሰው ሄደ ተመልሰው ቀድመው ተከትረው ነው ወሕደው ወላ ሸሪከ ለሁ። የደረሰው ኸበር አስደንጋጭ ነበረ። በተገኘው ክስተት ሁሉም ተሸበረ። መካ ላይ ዝግጅት ወዲያው ተጀመረ። ክተት ለጦርነት በአዋጅ ተነገረ። ከተላላቆቹ አንድም ሰው አልቀረ። በአራጣ ገንዘብ በሀብት የከበረ አቢላብ ብቻ ሰውን ተክቶ የቀረ። ከሱ ውጭ ሁሉም ተሳትፈው ነበር። ቃደሩም ቀደረ ሊያዋርዷቸው ወሕደው ወላ ሸሪከ ለሁ። በአስቸኳይ ተጣርቶ ሁሉም ተዘጋጅቶ የቁጥራቸው ብዛት 1300 9 ሰዎች ብቻ ወጪውን አዋጥቶ ቁጥሩም አይታወቅ ግመሎች ተነድተው የጦር መሪያቸው አባጃል ተመርጠው ከሴትና ከወንድ ገጣሚም ተገዝተው አጋዥናል ያሉት ሁሉንም አካቶ መካን ተሰናብተው ተጀመረ ጉዞው ወሕደው ወላ ሸሪከ ለሁ። ኢማንና ክህደት ልገናኝ በግዳጅ አስቸጋሪው ችግር ልገኝለት ዕላጅ ወገን ከወገኑ ልጋደል ሲዘጋጅ ልጅ ባቂዳ ጉዳይ ልጋጠም ከወላጅ ብዛመድ ብቃረብ ዘመድ ሆነ ወዳጅ ሁሉም ባለው ነገር ለመሄድ ሲዘጋጅ ለጥመት ሲያቀናጅ ሸይጣን አብሯቸው ወሕደው ወላ ሸሪከ ለሁ። ዑባዱ ሰነሞች ታሪካቸውን አየን የተባባሉትን መፈክሩን ቃኘን እያሉ ቁረይሾች አጋጣሚ አገኘን ሙሐመድን ማግኘት እድሉን ካገኘን ቆይተዋል የዚህ ጉዳይ ከተመኘን እያሉ ፎከሩ ጦርነት ካልዳኘን በሰይፍ አርደናቸው ደማቸውን ካልዋኘን ጉድ ሰርተን ካላየን ለቃቅመናቸው ወሕደው ወላ ሸሪከ ለሁ። ከመካ ስነሱ የኢብሊሱ ጭፍራ ጣዖትን ለማንገስ ወደ በድር ስፍራ የጦር ልብሶቻቸውን ለበሱ ጥሩራ ለሰውም ለመታየት እንዲሁም ለጉራ ሊያጋፍጧቸው አብሯቸው አባሙራ ነጋሪ ስጎሰም ስደለቅ ጭፈራ ሴቶቹ በዘፈን ወንዱ በፉከራ የአላህ ውሳኔ አይሰሩ ብሰራ የሙሽሪክ ወይ ጨውራ ጨካኙ አባጃል ነው።